birmatu yorako sagalee sabaati ati duugaa keenya dhoksuuf diinni amuumatti tamsaasni keechitee nafuu humna qabnu sideeffanna nuti Hawaasa Oromoo Ameerikaa kutaa bulchiinsa Denver, Colorado fi naannoo ishee jiraatan maraaf Koreen qindeessituun tumsa OMN waltajjii marii uummataa fi tumsa Oromiyaa Miidiyaa Neetwork gaafa muddee 9 bara 2023 qopheessitee isin eegaa jirti. Qophii kana irratti daayirektarri olaanaan OMN Dajanee Guutamaa, Obbo Abdulaziz Daatu, hoggansa hawaasaa dabalatee qaamoleen garaagaraa ni argamu. Saati walgeetti 2 p.m. Bakki walgeetti Denver, Colorado, Mango House, 10180 East Colfax Avenue, Aurora, Colorado, 80010. Odeeffannoo dabalataaf bilbiloota kanneen irratti bilbiluudhaan qindeessitoota qunnamuu dandeessu. Ijaaf gurra uummata keenyaa kan ta'e Oromiyaa Miidiyaa Neetwork tumsuudhaan sagalee uummata keenyaa haa taanu. Koree qindeessituu gargaarsa uummataa OMN Denver, Colorado. Sadamsuudhaaf inni gamaa jirti. Of qopheessi yeroo kan fiigiiti. ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደ እናንተ ማድረስ እኔ ሶፊያ ከድር ነኝ አብራችሁኝ ቆዩ የሰላም ሚኒስቴር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳአ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ስምምነት ደርሶ በኦሮሚያ ሰላም መስፈን እንዳለበት ገለጹ አቶ ታዬ ደንዳአ ጉዳዩን አስመልክቶ በፌስቡክ ገጻቸው ባጋሩ ጽሑፍ ነው ይህን የገለጹት ዝርዝራለን አቶ ታዬ ደንዳአ በጽሑፋቸው እኛ የወከልነው ህዝብ ለ5 ዓመታት አላረፈም ብሏል ህዝቡ ከባድ መከራ እያሳለፈ መሆኑንም ጠቅሷል ታዲያ በኦሮሚያ የእናቶችና ህፃናት ስቃይ ርህራሄ ለምን አጣ በማለት ይጠይቃሉ አቶ ታዬ በመቀጠልም የፕሪቶሪያውን ስምምነት የሚያበረታታና በትግራይ ሰላም ያመጣ ቋንቋ ለምን የዳሩስ ሰላምን የሰላም ድርድር ይሞግታልና ከኦሮሚያ የመጡ የደሃናቶችን እንባ ማበስ ለምን አቃተው ሲሉ ጠይቋል የምንገነባው ኢትዮጵያ ከተራሮች ወንዞችና ዛፎች ይልቅ በሰው ላይ ያተኩራል ብለናል ያሉት የሰላም ሚኒስቴር ዴታው ታዲያ ለምን የዜጎች ሞት መፈናቀልና እንግልት ሳይሰማን ቀረ በማለት ይሞግታሉ አንድ ሰው በሰላም እና እርቅ መር ላይ ከቆመ በጦርነት ጊዜ የነበረውን ስድብና መገዳደል ረስቶ በእርቅ ዕለት ለዛሬ ሰላምና ለነገ ጥሩ ግንኙነት ማሰብ ነው ያለበት ብሏል አቶ ታዬ በመቀጠልም ለዚህ ይመስለኛል የሰሜኑ ጦርነት የደረሰውን ኪሳራ ሁሉ ትተን የታረቅ ነው ብሏል ህዋት ጋር የሰላም ስምምነት የደረሰ መንግስት ከኦሮሞ ነጻነት ሰራዊት ጋርም ሰላም ማውረድ ወሳኝ መሆኑን አመላክቷል መንግስት ከኦሮሞ ነጻነት ሰራዊት ጋር እርቅ እንዳያወርድ የሚፈልጉ ያሉትን አካላትም ኮንነዋል አቶ ታዬ ከዚህም በፊት ሁለተኛ ዙር የዳሩስ ሰላም ውይይት በስምምነት አለመጠናቀቁን ተከትሎ በጻፉ ጽሑፍም በግልጽ ባይሆንም ከመንግስት ወገንም ሆነ ድርድሩ እንዳይሳካ ለማድረግ የሚንቀሳቀሱ አካላት ስለመኖራቸው አመላክተው ነበር ድርድሩ እንደተጀመረ በሚዲያ ፕሮፓጋንዳ ማጣጣፍና በመሬት ላይ ጦርነት ማጋጋል አሉታዊ መልክ እንደነበራቸው ገልጸው ነበር አቶ ታዬ ከሆሮ ጉድሩ ወለጋ ዞን ሆሮ ቡልቅ ወረዳ ቦኔ አቡና ቀበሌ በጽንፈኛ ታጣቂ ቡድን ፋኖ ታጣቂዎች ከቤት ንብረታቸው የተፈናቀሉ ወገኖች ለከፋ ችግር ተጋልጦ እንደሚገኙ ተናገሩ ወደ ቀያችን የመመለስ ፍላጎት እንዳላቸው የገለጹት ተፈናቃዮቹ ነገር ግን አሁንም ድረስ ጽንፈኛ ቡድን በአካባቢው እንቅስቃሴ ያደረገ በመሆኑ ስጋት ፈጥሮብናል ብለዋል ዝርዝራለን ከተፈናቀለን ሁለተኛ ዓመት ሞልቶናል የሚሉት እነዚህ ከሆሮ ቡልቅ የተፈናቀሉ ነዋሪዎች ወደ ቀያቸው እንዲመለሱ ምንም አይነት ስራ እየተሰራ ለመሆኑን ተናግሯል በአካባቢው የመሰረተ ልማቶች ተቋርጠው እስካሁን ስራ ለመጀመራቸውንም ተናግሯል በተለይም ትምህርት ቤቶች ተዘግተው የመማር ማስተማር ሂደቱ መቋረጡን ነው የገለጹት ባለፈው ዓመት በእርቅ ስም ወደ ቤታችን እንድመለስ ተነግሮን ተመልሰን ነበር ያሉት ተፈናቃዮቹ ነገር ግን ከተመለስን በኋላ ከ50 ሰዎች በላይ በመገደላቸው በድጋሚ ለመፈናቀል በቅተናል ይላሉ ከቦኔ አቡና የገጠር ቀበሌ ነዋሪዎች በሙሉ ተፈናቅለው
በሰቀላ ከተማ ተጠልለው ለከፋ ችግር ተጋልጠው እንደሚገኙ ለኦሮሚያ ሚዲያ ኔትወርክ በስልክ ተናግሯል። ተፈናቃዮቹ ለረሃብ፣ ለተላላፊ በሽታዎችና ለአእምሮ ህመም ተጋልጠው እየተሰቃዩ መሆናቸውን የነገሩን አስተያየት ሰጪዎች ሰዎች እየሞቱ መሆኑንም አክለው ገልጿል። ከመንግስትም ሆነ ከሌሎች ረጂ ድርጅቶች የሚደረግላቸው ድጋፍ በቂ ያለመሆኑን የገለጹት ተፈናቃዮች የሚመጣውን እርዳታ ሰው እየለዩ ነው የሚያከፋፍሉት በማለት ያማርራሉ። ህዝቡ መንግስት ለደህንነታቸው ዋስትና እንዲሰጠንና ራሳችንን እንድንከላከል እገዛ ካደረገልን ወደ ቀያችን መመለስ እንፈልጋለን በማለት መንግስትን እየጠየቀ ይገኛል። የአማራ ጽንፈኛ ቡድን የፋኖ ታጣቂዎች ሰርገው በመግባት በሰሜን ሸዋ ሰላሌ ዞን የምትገኘው ዳራ ወረዳን ለመውረር የሚያደርጉትን እንቅስቃሴ አሁን ማጠናክረው መቀጠላቸውን ነዋሪዎች ተናገሩ። የፋኖ ታጣቂዎች ሰረር ኩላን ለመውረር ዝግጅት እያደረጉ መሆናቸውን ሰምተናል። በትናንትናው ዕለት የፋኖ ታጣቂዎች በኢሉ ጎዳ ጨፌ፣ ዳኩ ወቤንሶና በሌሎች ቀበሌዎች ተጨማሪ ኃይል ከአማራ ክልል እያስገቡ እንደነበር የደረሰ መረጃ ያመለክታል። እናም ህዝቡ ይሄን አውቆ ቅድመ ጥንቃቄ እንዲያደርግ ነዋሪዎች አሳስቧል። የኦሮሚያ ክልል መንግስትም ለአካባቢው ትኩረት ሰጥቶ እንዲሰራም ነዋሪዎች ጠይቀዋል። በምስራቅ ሐረርጌ ዞን አወዳይ ከተማ የመንግስት ኃይሎች ህዝቡ ላይ ከፍተኛ የመብት ረገጣ እየፈጸሙ መሆናቸውን ነዋሪዎች ገለጹ። በርካታ ሰዎች በመንግስት ኃይሎች ተይዘው በአወዳይ ፖሊስ ጣቢያ መታሰራቸውን የከተማው ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። በተጨማሪም አለሙዲን ሀጂ አደም የተባለን የባጃጅ አሽከርካሪ ከባጃጅ አውርደው መግደላቸውን ነዋሪዎች ተናግረዋል። በአወዳይ ከተማና አካባቢዋ በመንግስት ታጣቂዎች በህዝቡ ላይ የሚደርሰው ሰቆቃ ተባብሶ መቀጠሉን ነው ምንጮች የሚናገሩት። በመጨረሻ ዜናችን አትሌት ቀነኒሳ በቀለ ትናንት በስፔን ቫሌንሺያ ማራቶን አራተኛ ሆኖ አጠናቀቀ። በዚህም የ41 ዓመቱ ቀነኒሳ ከ40 ዓመት በላይ የሆናቸው ሰዎች የዓለም ማራቶን ሪከርድ ትናንት 2 ሰዓት 4 ደቂቃ ከ19 ሰከንድ ሰብሯል። ቀነኒሳ በቅርቡ በሰጠው መግለጫ በጥሩ ጤንነት ላይ እንደሚገኝና ጥሩ እንቅስቃሴ እያሳየ እንደሆነና የቫሌንሺያ ማራቶን ላይ ጥሩ ውጤት ማስቆጠር እንደሚችል ተናግሮ ነበር። አትሌቱ በቅርቡ ከአርሲ ዩኒቨርሲቲ የክብር ዶክተሬት ማግኘቱም አይዘነጋም። እንግዲህ ለዛሬ ያልናቸው ዜናዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።